ከመርገም ሁሉ እንትን ብሎ ማለት ነው ተፈውሶ ማለት ነው። ሌላው ደግሞ የምሰጠው ምስክርነት በአጋጣሚ እኔ በጣም ታምሜ ነበር እና 15 ቀን ከዛ በአጋጣሚ ነው ፕሮፌት የሚደውለው። በአጋጣሚ ነው የደወለልኝ። እኔ ባህር ዳር ነው ያለሁት፣ የሚወሻሽ ነገር አይደለም። ከዛ ደወለልኝና ስለ ሲስተር እያወራኝ ነበር። ሲስተር ደግሞ በጣም ተስፋ በቆረጠችበት ጊዜ ነው። ብዙ ነገር አወራትና በቃ እኔን ያዘ እንትን አገናኘኝ አላትና እህቴን ማለት ነው በእግርሽ ላይ የሚመጣ መንፈስ አለ እና አይሆንም፣ ሞት ተከልክሏል እያለ ይጸልይልኝ ነበረ። በጣም በሚገርማችሁ ሁኔታ ግን ቅዱሳን በበነጋታው በቃ እግሬ መንቀሳቀስ አቃተኝ። ከዛ በኋላ ግን ሞት ተከልክሏል የሚለውን እኔ የተስፋ ቃል ይዣለሁ፣ ጸለይኩኝ። ግን ወዲያው ነው በቃ እንትን ያልኩት እና ይህ ወንድም በቃ እውነተኛ የእግዚአብሔር መንፈስ የሚሰራበት ወንድም ነው። እውነቴን ነው፣ ተጠቀሙበት። እኔ በጣም ስለተጠቀምኩበት ነው እንደዛ ምላችሁ። በቃ በጣም ተጠቅሜበታለሁ። በችም ቢዋሽ የእግዚአብሔር መንፈስ አይዋሽም እና እኔ ብዙ ነገር በቃ የሚናገረው ነገር እንኳን እውነተኛ እንደሆነ ነው በቃ ልነግራችሁ የምፈልገውና ተጠቀሙበት። እውነቴን ነው። እኛ ስንይዛቸው በእጃችን በቃ ትንቢትን መርምሩ ነው የተባለ። ሁሉንም ማመን ሳይሆን መመርመር ነው በቃ። እኛ የሰሜን ሰዎች ሳንመረምር እንደዚህ እንትን አለን አንናገርም። እኔ የሰሜን ሰው ነኝ። የሰሜን ሰው በጣም ካልገባው ራሱ አሜን አይልም እና እግዚአብሔር ይባርክህ ነብዩ፣ ተባረክ፣ ይጨምርልህ፣ ጸጋ ይብዛልህ። በቃ ይሄን ነው የምልህ። ተባረክልኝ። አሜን። እኔ እውነቴ ነው የምነግራችሁ። በዙ ሪስፔክት አላት፣ ለእኔ ለአገልግሎቴ ሪስፔክት አላት ሴት ነች እና እኔ አጋጣሚ ሐዋሳ ነበርኩኝ ሲደውል